በሌሊት እምላለው በጨለማው በሚሸፍን ጊዜ በቀኑም በተገለጸ ጊዜ ይላል ረብል ዒዛ በሱረቱል ለይል መክፈቻ። ይህን ሱራ ስትቀራው ካስተነተንኩ ሁለት ጥያቄዎች በምናብህ ይመላለሳሉ። ሌሊትን ሸፋኝ ብሎ ጠራው፣ ቀንን ተገላጭ ብሎ ጠራው ለምን? ከወን ወይም ፍጥረተ ዓለሙ በባህሪው ድቅድቅ ጽልመት ከመሆኑ የተነሳ ብርሃናማ ክፍሉ ከ1% ያነሰ ነው። የከውኑ ጽልመት መላ ፍጥረተ ዓለሙን በጽልመት ጋቢው ሲሸፍነው ጥቂት ስፍራዎች ብቻ በብርሃን ይገለጻሉ። አስተውል። በዚህ አይነት የአማማል ስልት በሌሊቱ እምላለው በጨለማው በሚሸፍን ጊዜ እያለ የሚምል የመሐላ ባለቤት ፍጥረተ ዓለሙን ከላይ ሆኖ በበላይነት እንደሚመለከት ያስረዳናል። እንደሚታወቀው ቀን ማለት ብርሃን ነው። ብርሃን ደግሞ የብልጭታዎች ቅንጣት የሆኑ ፎቶናቶች ወይም ታይፕ ኦፍ ኤሌመንተሪ ፓርቲክልስ ስብስብ ውጤት ነው። ምሽትን በተቃራኒው በእነዚህ ፎቶናቶች መሰወር አማካኝነት የሚፈጠር የዝግመተ ለውጥ ውጤት ነው። ስለዚህ የሙሐመድ ጌታ በሌሊቱ እምላለው በሚሸፍን ጊዜ ሲል የብርሃንንና የጽልመትን ባህሪያዊ መገለጫ ምስል ከሳች አድርጎ ያቀርባቸዋል። ምክንያቱም በጽልመት እና በብርሃን ባህሪያት ውስጥ ጽልመት ብርሃንን ሲያካብበውና ሲሸፍነው እንጂ ብርሃን ጽልመትን ሸፍኖት አልተስተዋለም። በቀኑ በተገለጸ ጊዜ ይላል ረብል ዒዛ ለነብይህ ይህን ሲላቸው ብርሃን መጥቶ ጽልመት ላይ ሲያርፍ ጽልመቱን አስወግዶ ቦታውን በመያዝ እንደሚገልጽ ያስረዳቸዋል። ስለ ብርሃን ካወጋን አይቀር ፍጥረተ ዓለሙ ካስተናገደቻቸው ብርሃኖች ሁሉ ለየት ስላለውና የከውኑን ጽልመት አሸብራቂው ስለሆነው ብርሃን እንመልከት። ፀሐይን በመለኮታዊ ቁርአን አላህ ሲገልጻት አንጸባራቂ ብርሃንንም አደረገን ይላል። ጨረቃም በመለኮት እይታ እንዲህ ተገልጻለች። ያ በሰማይ ቡርጆችን ያደረገና በእርሷ አንጸባራቂን ፀሐይን አብሪ ጨረቃንም ያደረገ ጌታ ክብሩ በጣም ላቀ። ፉርቃን ነብይህም የብርሃን መገለጫ ሆኖ የተፈጠረ ሲሆን ጌታ እንዲህ ሲል የብርሃኑን ብሩህነት ገልጾታል። ወደ አላህም በፈቃዱ ጠሪ አብሪ ብርሃንም አድርገን ላክነ። እንደ ፀሐይ ያበራል ግና ነብይህ ለስላሳ አመለሸጋ ነውና አያቃጥልም። ስታየው፣ ስታስተውለው፣ ስታስተነትነው እንደ ጨረቃ ውበቱ ይማርካል። አላሁመ ሰሊ ዐለይህ። አድማጮቻችን የዛሬው ዝግጅት ይሄን ይመስላል። በተመሳሳይ ፕሮግራም እስከምንገናኝ ያ ረህማን ሰላም ከናንተ ጋር ይሁን።